ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን እንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ከሄርሜላ ጋር ነው እንጂ የምታደርገው። በእግዚአብሔር አረ ላይፌን ብትንትኖ ወጣችሁት እኮ እናንተ ራሱ ግራ። እኔ አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እኔ ልጄን ላሳድግበት። በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ያውን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ስለዚህ እኔ ላይ ወስነሽ ቀን ስቆ ማታ ለቀሰ። ቀን እየሳቀ ውሎ እያሾፈ ውሎ እንግዲህ ማታ በፖሊስ ቁጥጥር ስር መዋሉ ተገልጸዋል። አብርሃም ታደሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁኝ። ሰላማችሁ ብዝልዝት ይበልልኝ እና እንግዲህ ትላንትና እየሳቀ ወንድሙን እየቀለደበት ነበረ። ትላንትና ቀን ላይ ማለት ነው። በስነ ስርዓት በቁም ነገር እያወራው እንግዲህ እኔ ተውኝ ልጄ ላሳድግበት እያለ እያሾፈበት ሁላ ዳቦ ልገዛ ሄጄ ወድቄ ያለው እያለ እያሾፈበት እየቀለደበት ነበረ። ግን ቀን በወንድሙ ሲያሾፍ፣ ቀን በሩታ በጋሼ በሁሉም ያሾፈ የነበረው አብርሃም ታደሰ ማታ ቤቱ ሲገባ ሰላም ነው ብሎ ቤቱ ከች ሲል እንግዲህ ምን ሰላም አለ እና ወደ ገደለው ተብሎ እንግዲህ ወደ ፖሊስ ጣቢያ መሄዱን ተገልጸዋል። በጣም ያሳዝናል። እንግዲህ እኔ ስቃለው ጫወታለሁኝ፣ አሪፍ ጊዜን አሳልፋለሁኝ፣ አጨጭቁኝ፣ ህይወቴን አበታተናችሁ፣ ትዳሬን ማመሰቃቀላችሁት እባካችሁ እናንተ ናችሁ ሲል የወንድሙ ሲገልጽለት እንደነበረ ይታወቃል። እንግዲህ አብርሽ ይኸው ታስሮ ወደ እስር ቤት ከች ብለዋል ተብሎ እንግዲህ ሰበር ዜና ሰምተናል ማለት ነው። በጣም የሚያሳዝነው ነገር እንግዲህ ባለቤቱ ያሳሰረችው እንግዲህ የ80 ሚስቱ ባለቤቱ መሆኗን ታወቅም። እንግዲህ ብዙ ሰዎች ደግሞ እንዴት ነው ሩታን የምታሳስሪው? እንዴት ታሳስሪዋለሽ? የፈለገ ነገር ቢያደርግ ባለቤትሽ ነው፣ የልጅሽ አባት ነው። ስለዚህ ማሳሰር አልነበረብሽም። እሱ የፈለገ ነገር ቢያጠፋ ይቅር ለእግዚአብሔር ነውና ይቅር መባባል ነበረባችሁ እያሉ ብዙዎቻችሁ እያወራችሁ ነበረ። አንዳንዶቻችሁም ደግሞ እንኳን እሰይ የሚል ደግ አረግሽ የሚል ደስ ያለውም አለ። እንግዲህ እኔ ደግሞ በበኩሌ አንድ ሀሳብ አለኝ። እሱ ምን ሀሳብ መሰላችሁ? ቤተሰብዬ የኔ ቆንጆ እና ሩታ አሪፍ ስራ ነው የሰራችው ባይዘው ማለት ነው። የምሬን ነው ማለት ጀግና ነች። በጣም ምርጥ ስራ ነው እየሰራች ያለችው። ለምን ወንድሞቹ እዚህ ጋር የሱ ፋንታ ወንድሞቹን እየለመኑ ነው ማለት ነው። የሱ ፋንታ ማለት ነው። እና ህይወቷን በእርግጥ እነሱ አይኖሩላትም ግን ወንድሙን ሄዶ በስነ ስርዓት እያነጋገረው አይታችኋል። እያነጋገረው እሱ ግን እየቀለደበት ነበረ። አንድ ቃላት ሲያነሳለት ተው ልጅህን ጠበቅ አድርገህ ያዝ፣ ሚስትህን ጠበቅ አድርገህ ያዝ፣ ትዳርህን ጠበቅ አድርገህ ያዝ፣ ተው በአንተ የመጣ ቤተሰቦቻችን ስም ጠፍቷል፣ ተው አባታችን እናታችን ሁሉም ሰው አንገቱ ደፍተዋል ባንተ የመጣ እባክህን ተሰተር፣ ሚስትህን ያዝ አድርግ ሲሉት እንግዲህ እምቢ ብሎ ትላንትና አሻፈረኝ ያለ እየቀለደበት ነበረ። እና ልጄ ላሳድግበት፣ እኔን ተውኝ፣ ልጄን ላሳድግበት፣ ለምንድነው ህይወት የምትበጠብጡኝ? እኔን ትዳሬ በተናችሁብኝ እናንተ ናችሁ፣ ለምንድነው በዚህ ልክ እያለ እንግዲህ መጀመሪያ እኔ እውነት መስሎኝ ነበረ ባይዘው ቤተሰብ ማለት ነው እንደዛ ሲል ግን ቪዲዮ ሙሉ ስሰማው ጭራሽ እየቀለደ ነው። ዳቦ ላመጣ ሲሄድ ለልጄ ምናምን ነገር ወድቄ እንደዚህ ያለ ማለት ነው። ያን ያክል ነው እየቀለደ የነበረው። ቀን ቀልዶ ማታ ታሰረ ማለት ነው። በጣም ያሳዝናል። ማታ እየሳቀ ሰላም አለኝ ብሎ ደስ ብሎት እንግዲህ ቤቱ ሊጋደም ሲገባ እንግዲህ በፖሊስ ቁጥጥር ስር ገብተዋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሩታ ጀግና እህታችን በጣም ብዙ ነገር አድርጓታል። በጣም ብዙ ነገር ማሳልፋለች። የልጅ አባቴ ይሆናል ብላ ወልዳለት እንግዲህ አግብታ ወልዳ አርግዛለት መጀመሪያ ከማርገዝዋ በፊት ደግሞ ባሌ ይሆነኛል የልጅ አባት ይሆናል ብላ ያሰበችው ወንድ ነው ያረገዘችለት። ከዛ ወለደችለት። ግን ወልዳለትም አልተስማማም ነበረ ይሄንን ነገር። እንግዲህ ሩታ ጀግናችን እንግዲህ በጣም ብዙ ነገር አድርጋ ለምናዋለች በወንድሞቿ ፊት በጓደኞቿ በጣም ብዙ ሰዎችን ከአንዴ ሁለቴ ሶስቴ ደጋግማ ስትለምነው እንደነበረ አይተናል።
እንግዲህ እምቢ ስትለው ነው ትላንትና ከትላንት ወዲያ በተለቀቀው ቪዲዮ አይታችሁ ከሆነ ወንድሞቿ ሁላ ነበሩ አልጋ ላይ ተይዘው ነበረ ሁለቱንም ማለት ነው። እንግዲህ ያንን ነገርም እያለ አንድ ሩም ውስጥ እንዴት ነው ሴት ልጅን የምታክል ነገር ለተቃራኒ ጾታ አንድ ክላስ ውስጥ የሚሆኑት? እንኳን ፍቅረኛ እንኳን እንደዚህ ኖርማን ጓደኛ 80 ሚስት ላይ ደርቦተውና ፍቅረኛ ራሱ ሳይጋባ በፊት ኒካህ ሳያደርግ አንድ ቤት መኖሩ በጣም የከፋ እንደሆነ እናውቀዋለን። እና ያንን ነገር እያደረገ እንግዲህ አይታችሁታል። በጣም የሚያሳዝን ነገር ነው። ግን ይህንን ነገር በማድረጋ ሩታ ያው በጣም መጀመሪያ እንግዲህ እንዳያችሁት ከሆነ የኔና ያንቺ ነገር አለቀ ወይ ጨርሰሻል ወይ እውነትሽ ነው ወይ ያለ አላመናትም ሁላ ማለት ነው። እንግዲህ አመናትም አላመናትም እኛ ምንም ማድረግ አንችልም። ታሰረ ማለት ነው። ሩታ እህታችን እንግዲህ አሳሰረችው። የእጁን አግኝቷል። በእርግጥ ግን እስካሁን እየቀለደ እንደነበረ ነው የሚታወቀው። እየቀለድኩኝ ነበረ የምርሽ ነው ሆላ ወይ እያላት ነበረ። እንግዲህ የምርዋን አድርገዋለች ሩታ ጀግና እህታችን ማለት ነው። በጣም የሚገርም ነገር ነው። የምሬን ነው ምላችሁ። በጣም ያሳዝናል። እና ጋሽዬና ብሩክ እንትና ማን ነው ኤፍሬም ማለት ነው። ኤፍሬምና ጋሽዬ ምን እንደሚሉ ብቻ እኔ እሱን መስማት ነው በጣም በጉጉት የምጠብቀው ማለት ነው። እና በዙሪያው ያሉ በመጀመሪያ ደረጃ አብርሽ መንገዱ ቢከፍትላቸውም በዙሪያው ያሉ ልጆችም እንደዚህ ማበላሸታቸውም ስለሚታወቅ እነሱ መያዝ እንዳለባቸው ይታወቃል። እና መያዝም አለባቸው እላለሁኝ ቤተሰብዬ። በተለይ ይሄ አበየላ ተብዮና ብሩክ ተብዮ እነዛ ሁለት አሽቃባጮች ማለት ነው በጣም ብዙ ናቸው። ግን በብዛት እየበጠበጡ የነበሩት አብርሽና እንትና ይሄ ሄርሜላ እና እንትና እነዛ ሁለቱ ወንዶች ማለት ነው። ስማቸው ራሱ አያዝልኝም እና በጣም የሚያሳዝን ነገር ስለሆነ እነሱም መያዝ አለባቸው። ለምን ጓደኛ እስከሆኑ ድረስ መምከር ሲገባቸው ትዳሩን እስኪያፈርስ እና ትዳሪን ሊፈርስ ነው ሲላቸው እንግዲህ ይፍረስ መፍረስ አለበት ሄርሜላ ነው ማግባት ያለብህ እያሉት እንግዲህ በጣም የሚያሳዝን ነገር ነው። እንግዲህ ሩታ አድርገዋለች ብቻዋን ጀግና እህታችን እንግዲህ በጣም ብዙ ብትለምነውም እምቢ ብሏት ነበረ። ጀግና እህታችን አድርገዋለች። በጣም ደስ የሚል ነገር ነው። ግን በመታሰሩ በጣም ከፍቶኛል። እኔ ብዙዎቻችሁ ያው ደስ ብላችኋል እንኳን ደግ አደረገች ያላችሁ ነበረ። እኔ አዝኛለሁኝም ብቻ የእጁም አግኝተዋልም አዝኛለሁኝም። ባልን የሚያክል ነገር የልጅ አባትን የሚያክል ነገር እሱ የፈለገ ጥፋት ቢያጠፋ የራሱ ጉዳይ ነው። አጥፍተዋል መስሎት እስካደረገ ድረስ እንግዲህ ምንም ማድረግ አይቻልም። ግን በሚስት ላይ ሚስት ደርቦ አስባችሁት በጣም ነው የሚያቃጥለው። እውነት ለመናገር የቀልድ ራሱ ቢሆን ለምን ፕራንክ ራሱ አይሆንም? የምር ለምን የቀልድ ራሱ ለምን አይሆንም? እንዴት እንደዚህ ይደረጋል? የምር ነው የምላችሁና በጣም ነው የሚያናድዱ ነገራቶቹ ስታስቡት ማለት ነው። የዛን ሰዓት ቪዲዮ እንደዛ ሲያወራ ቢያሳዝንም ግን የሆነ በፊት ያለፉት ነገራቶቹ ስናስበው በጣም ነው የሚያናድደው ከምነግራችሁ በላይ ማለት ነው። በጣም ማለት ነው።